በየቀኑ ያመጣሽ ስቀያይርበት የነበሩት ወንዶችስ ጓደኞቼ ወንዶች ናቸው በብዛት እንዴ? በየቀኑ ስልክሽ ላይ የተያዙት ፋይሎች ምትላላኪያቸው የልብ ቅርጾች ምን ነበሩ? እነሱ ጌሞች ነበሩ። በቃ እኔ እሱ ጋር ፍቅር አልነበረኝም። የዛሬ 2 አመት ነው አንቺ ልጅ የነበርሽው። በቃ እሱ ጋር ፍቅር አልነበረኝም። እሱማ ፍቅር አውሮት ነበር። አልጋ ላይ ተጋድመሽ ስትነሺ ምንም አይመስለውም ነበር። ፍቅር አውሮት ነበር። እሱ ነው ብገልሽ ደስ ይለኝ ነበር እኮ ወንድሜ ስለሆነ። ፍሬ እውነት ነው ሳስ ደረሰብኝ። እውነት ነው ወይ ንገረኝ፣ እኔ ማወቅ ፈልጋለሁ። አቦ እንደዚህ ምክንያት አይሆንም። በእናትሽ ሳይ ያንስሻል። ማንም ሰው አያባብልሽ። ማንም አንቺ አታፍሪም እንዴ? አታፍሪም ወይ ኤርሚና? በእናትሽ በቃ በእግዚአብሔር እሻው ሂጂ። በቃ ሂጂ። አንቺ እንኳን ተረጂኝ። አንቺ ለነኪኝ ነኝ ሜሪ፣ በእናትሽ በቃ ሜሪ፣ በቃ እኔ መግባት አልፈልግም። ተረጂኝ እባክሽ ሜሪ። ሳልገላት አባሪልኝ፣ እኔ እገላታለሁ። እኔ ትንሽ ቆይ ይገላል። በቃ እንዴ ግደለኝ፣ በቃ አልፈልግም። እኔ ያቺ ሌላ አለኝ። በቃ ይቅርታሽ። ሂጂልኝ አልኩሽ አይደል? ሰላም ውድ ቤተሰቦቼ እንዴት ሰንብታችኋል? እንዴት ከርማችኋል? እንግዲህ እኔ እንደምታዩኝ አለው። ዛሬ ደግሞ በሌላ ቪዲዮ በሌላ ኮንተንት መጥቻለሁ ማለት ነው። ያው ብቻዬን ያያችሁኝ ጓደኞቼን ቀጥሬያቸዋለሁ። ዛሬ ያበጠው ይፈንዳ፣ ሁሉንም ነገር መስማት ፈልጋለሁ። ጉድም ይሁን የምስራችም ይሁን ብቻ ዞሮ መስማት ፈልጋለሁ ብዬ ዛሬ ሁሉንም ቀጥሬያቸዋለሁ። ቀጥታ ወደ ገደለ የገባሁላችሁ በጣም ማለት መናገር እየከበደኝ ነው። እኔ ባለው ነገር አሁን ላይ በተፈጠረው ነገር በጣም ደብሮኛል። ዞሮ አንዳንድ ጊዜ ምን አለ መሰላችሁ የኔ የምትሉት ሰው በኔ ማለት የኔ በጣም የልቤ የምትሉት ሰው የከዳችሁ መስሎ ሲሰማችሁ በጣም ነው የሚደብረው። እና እንደሱ አይነት ስሜት ስለተሰማኝ ዛሬ ያንን ነገር ማጣርቼ ማወቅ ፈልጋለሁ። ማለቴ ወይ እኔ ነኝ ከመሬት ተነስቼ ጀስት የደበረኝ ወይ ደግሞ የደበረኝ ነገር ትክክል ነበር የሚለውን ነገር ማጣራት ማወቅ ፈልጋለሁ። እና ዞሮ እነ ይሳቅንም ቀጥሬያቸዋለሁ፣ ነው ብያቸዋለሁ። ማለቴ ከሁለቱም ሳይድ መስማት ፈልጋለሁ። ሁለቱም ሁሌ ፍሌይንም ይሳቅንም ካያቸዋቸው ማውራት አይፈልጉም። ማለቴ ከጀርባ የሆነ ነገር እንዳለ እንደሚተዋወቁ ግልጽ ነው። ሁለቱም አምነዋል። ግን የሚተዋወቁበት መንገድ ምን እንደሆነ ሁለቱም መናገር አልፈለጉም። ስለዚህ ያን ነገር አሁን ያው ድምጥ ማጡን አውጥተው ግዴታ ፊት ለፊት እኔ ጋር መናገር አለባቸው። ያለበለዚያ ተደባብቆ ኑሮ ጥሩ አይደለም፣ ቢቀር ይሻላል። ሌላ ነገር ሌላ ጸብ ላይ ሌላ ጥላቻ ላይ ከምንገባ እዚሁ ላይ ባጭሩ ቢቆም ይሻላል ባይ ነኝ። ዞሮ ሜሪንም ጠርቻታለሁ። ሜሪን የጠራዋት ጀስት ይሳቅ ጓደኛችን ነው። ፍሌም አዲስ ፍቅረኛ ናት ብዬ ያመጣኋት ልጅ ናት። ስለዚህ ዞሮ እሷም የአይን ማኞና እዚህ ፊት ለፊት እንድታምን ያህል ነው። ከዚህ በፊት ይሳቅ የሆነ ነገር ያውቃል መናገር አለበት ስላት ነው እንደዛ አይደለም ምናምን እያለች ለይሳቅ ስትወግን ነበረ ሜሪ። እና እሱንም እሷ እዚሁ መስማት ስላለባት ጠርቻታለሁ። ዞሮ ከሜሪ ጋር አንድ ላይ ነው የመጣነው። እሷ እዛ ጋር የቡና ሱስ ቡና እየጠጣች ነው ዞሮ እና በዚህም አለ በዛ ሁለቱም የቅርቤ የራሴ ሰው ምላቸው ሰዎች ናቸው። አለ አይደለ ይሳቅም የረጅም ጊዜ ጓደኛዬ ነው፣ እንደ ወንድሜ ነው። ፍሌም ፍቅረኛዬ ናት። በጣም እዚህ ደረጃ ለመድረስ ብዙ ረጅም ጊዜ ቆይተናል እና ብቻ ደስ የማይል ነገር ከነገሩኝ እኔ ይደብረኛል። ዞሮ ሁለቱም ስለ በጣም ብቻ ዞሮ ከምንም ነገር በላይ ያቀረባችሁት ሰው ነው የሚያስደብራችሁ። ማታውቁት ሰው ያን ያለም ያስደብራችሁም። ሜሪሻ መጣለች። ሜሪሻ እንዴት ነው? ሀይ አብረሽኝ እንደመጣሽና የቡና ሱስ እንዳለብሽ ቡና ልጠጪ መንገድ ላይ እንደቀረሽ የነገርኳቸው ነበር። ይስተካከልልኝ የቡና ሰው ነው ያማካት
ማኪያቶ ባይዘው ይሄን ነገር ያስለምር። ባይዘው ሰላም እንዴት ናችሁ? ሰላም ሳት ይገባሽ የኤርሚ ፋሚሊ እናንተ ፋሚሊዎች ማለት ምን ናቸው? ይሄ ማለት እናንተ ናችሁ። እንዴት ናችሁ? በጣም ነው የምንወዳችሁ። እዚህ ጋር ማስተካከያ የቡና ሱስ ሳይሆን የማኪያቶ ሱስ ነው ያለኝ። እሱን እንደማያስያዘኝ ይሳቅ ይባላል። ይሳቅ ነው ያስያዘኝ። ይሳቅ በጣም የቡና ሱስ በጣም የሆነ አንድ ሰሞን ግራ አይገባችሁም ነበር? ይደውልና ሜሪ የት ነሽ ምናምን እንደዚህ እንጨብሳ ምናምን ስለ ኧረ ማኪያቶ እንጨብሳ አታስታውሰውም? እና ሳቅ አልፈልግም አሁን በዚህ ሰዓት። ኤኒዌይስ ዞሮ ስሚ እየነገርኩሽ የመጣው ነው አይደለ? ምንና ስሚ ባካችሁ እንተራረኩት አይስቅም። እሺ በይሳቅ ቋንቋ ማኪያቶን ጨብሳ እኔ አልወድም እኮ ትኩስ ነገር ብዙ ማለት ነው። ስሚ ዛሬ ሁለቱንም ጠርቻቸዋለሁ። ያው ነግሬሻለሁ፣ አንቺ እንድትሰሚ ነው፣ የአይን ምስክር እንድትሆኚ ነው፣ የጆሮ ምስክር ነው ይባላል፣ እንድትሆኚ ነው። በሁለቱ መሀል የሆነ ነገር እንዳለ ወይ በሁለቱ መሀል ወይ ደግሞ ሁለቱ የሚያውቁት የሆነ ነገር እንዳለ ብቻ እኔ ልቤ ይነግረኛል። ወይኔ አሁን ቀጥረ ብቻ እንዳይሆን ሁለቱንም ቀጥሬያቸዋለሁ። ዞሮ ሁለቱም መተው ማለት ነው ፊት ለፊት ካልተናገሩ እኔ የድብብቆሽ ኑሮ መኖር አልፈልግም። መቅረት ይችላል። ኤርሚ በመጀመሪያ ደረጃ ይሳቅ ተቀይሟል ማለት አሁን ይሳቅን እንደዚህ አይነት ወሬ ልታወራው እንዳይሆን አዋታረ የሚያውቀው ነገር አለ እኮ የሚያውቀው ነገር አለ። እሱ እንደሚያውቀው ነገር መናገር አለበት። የሚያውቀው ነገር ካሜራ እየደቀቅና እንደምትጠይቀው አዎ በፊት ለፊት ነው አይደል እንዴ? በእኔ ተመልካቾች ፊት ለፊት በመጀመሪያ የኔ በሰላምታዬ ላይ ነው እኮ አውቃታለሁ ብሎ እንትን ያለው አይደል እንዴ? ስለዚህ እንደ ጓደኛ ላንተ አስቦ ምንም ነገር ሲናገር ጥፋት ነው ማለት ነው። እንዴ አይደለም። እሱን ሳይሆን ያ የሚያውቀውን ነገር ግዴታ ግልጽ ይናገረን፣ እዚህ ይንገረን። አሁን እሷ መናገር አልፈለግሽም። ያ ሁለቱም መናገር የፈሩት ደግሞ እየተናቀታለን። በእናትህ ስለሷ እሷ ምናምን ትላለህ እንዴ? እሷ መሀላችን ላይ መግባት አለባት እንዴ? ብትሆንም እኮ ፍቅረኛ ናት ብዬ ነው የመጣሁት አይደል? አይመለከተኝም። እኔ ታዲያ የሆነ ነገር ኖ ሜሪ አይደለም። አንቺ አሁን ስለ ጣላሻት ምናምን ሳይሆን እኔ ወደሽ ፍቅረኛ ናት ብዬ ነው። እኔ ታውቂያት ነው የምጠላት። ለምን ጠላታለሁ እኮ አንተና ይሳቅ ላይ ስለገባች ሀይላብን ምን እንዳለችው ልንገርህ። እሺ ደግሞ ቪዲዮ ያየሁኝ ነበር አንቺ ጋር መተው። እሷ ናት የምታፈቅራት ሴት። ስለዚህ ሴት ነው የምትከራከረው ለኔ። የቀለድክ ነው በጣም ነው የምትቀልደው። እግዚአብሔር እኔ በዚህ አቋሙን ወደዋለሁ። ይሳቅን እኮ እግዚአብሔር አቋም ትጠላለህ ነው። እዛ ቪዲዮውን አይቼዋለሁ እኮ እዛ ላይ እንዳየሁት ከሆነ ተባህ ታውቀኛለች። እኔ እኮ ጀስት ከአንቺ ጋር የሆነ ሰጣ ገባ ውስጥ ገብታችሁ ነው እንጂ እኔ ሀይላብን ወደው አይደለም እንደማታረገው ማውቃለሁ። እሱ ነው ሀይላብን ወደው አይደለም እኮ እያልኩ ያለሁት። ለሀይላብስ ስለኔ የገለጸችበት መንገድ በጣም በሚደብር ሁኔታ እኮ ለማመጣት ምናምን ስንት ሰው የሚፈልግ ሴት አለ ምናምን ሀይላብን ሞራል እንደዛ ልትል የቻለችበት ምክንያት አለ። ያ እንደዛ ያለችው ምንድነው ነገርሽ? ደውላ እንደነገረችኝ የዛኔ ስትመቻት ምናምን ነገር የመሰላት ምንድነው ከኔ ጋር ልታጣያት ምናምን ነው የመሰላት እና ያ ነገር ስለደበራት ነው። እሷም ያው ጀስት ቪዲዮ እንዳየሁት አላረ የመበቀል አይነት ነገር እንዴ ወልክፍ ተበላውን ሜሪ ያካቀኛለህ ነው እንደዚህ በቃ አልወድም። ቆይ አይደለም ይኸውልሽ ሜሪ ስፔሻሊ አንተና እሱ ላይ መሀል ገብታ የምታራምደውን ሙድ አልፈልገውም። እሱን ነው እኮ ነው የምልሽ። በቃ አሁን ሁለቱም እንዲያወሩ ፈልጋለሁ። ይሄን ነገር ይኸውልሽ ይሳቅ ብቻ ተናግሮ ከሆነ ከአንዱ ወገን ብቻ ነው የሚሆነው። ከሷም ወገን ከሱም ወገን ይሳቅ አይዋሽም ታውቀዋለህ። እኔ ደግሞ ሴት ስለመጣ ስለ ይሳቅ ባህሪ ላንተ ላስረዳ ገባኝ። እሱማ አይደለማ ምንም አይነት ነገር ቢሆን ይኸውልሽ እውነትም ይሁን ውሸት እኮ ከሁለቱ ወገን መስማት ጥሩ ነው። አንዱ ቢዋሽ እንኳን ይኸውልሽ አንዱ ቢዋሽ ውሸታውም እንኳን ብትፈነጊዋለሽ ከዛ በኋላ ለማግኘት ነው እኮ ችላ ማለት ነው። አሪፍ እንጂ ከአንዱ ወገን ብቻ ሰምቶ ነገር አይቆጭም ምናምን የሚባለው እውነት ነው ማለት እናንተ አሁን ነው ያወት እኔ እናንተን አላስደፍራችሁ ጓደኛህንም ባታስደፍረው ጥሩ ነው። ያስደፈርኩት እኮ አይደለም። አሁን ሜሪሻ ሁለቱም እንተዋወቃለን አሉ እኮ አይደለ? ግን መናገር አልፈለጉም። መናገር ያልፈለጉት ነገር ምንድነው አልገባኝም። አሁን እሺ ይሳቅ ትክክል ነው ካልሽ እኔ መጎዳት አለብኝ ነው? ለምን ትጎዳለህ? እኔ በጀርባ ያለው ነገር ምን እንደሆነ ተዋት። የረጅም ጊዜ ጓደኝነት እኮ ያለን ጀስት እናንተን ስላስተዋወቅኳችሁ እኮ አይደለም። እኛም ማናውቀው ጓደኝነት የት የነበረች ጓደኝነት ነው ይሄ እኮ ወደ ፍቅረኛ አታሽኮሩኝ አንቺ ደግሞ እግዚአብሔር ነው። ስለዚህ ደግሞ ንገረኝ እኮ ራሴ ቆየች ናት ኖ ፍቅረኛ ለማድረግ እኮ ቢያንስ ብዙ እንትን አለ እኮ አለ አይደል? ወንድ ልጅ አለው እለፋለሁ ምናምን እትትግትት ብዬ ነው እኮ ማለት ነው። እኔ በጣም ነው የሚያስጠላ ባያምርብህም። እሺ ባንተ እንደዚህ አይነት ነገር ታዲያ በአንድ ጊዜ ብድግ ብዬ ፍቅረኛ ሆኜ ያላትም እኮ በጊዜ ሂደት የመጣ ነገር ነው። አንዳንዴ ጓደኝነታችሁን ውስጥ በጣም ክፍተት አለ ማለት ነው።
ነው አይደለም እንግዲህ እንኳን ሴት እንደምታወራ ምናምን እኛ እናውቀው እኮ ይኸውልሽ ሜሪ አሁን እኔ እርግጠኛ ያልሆንኩበትን ነገር ታውቂያለሽ አምጥቼ ቁጭ አላደርገውም አሁን እኔ በቃ በሷ ኖርማሊ ስላየኋት ምላሹን አየሁ ገና እኮ ምን እንደሆነ እኮ አልታወቀም ነው ያሻው ይኸው ይዛት መጣ ጓደኝነታቸው ግን በጣም ጠንክሯል እነዚህ ከዛ ቀን በኋላ ደግሞ እንዴት እንደሚያየ ሲጀመር አብሮ ለምን የሚመጡት ብቻውን አይመጣም ተቀጣጣው ምን አቅለው ነው እንግዲህ ነው ያልኳቸው እና ሲጀመር ስራችን ስለምን አስጠረጥርምሽ አሁን ስራችን ለምን ትላለች አስጠረጥርምሽ ሁለቱ አይ ተናነ መንገድ ላይ ተገናኝታችሁ ነው ተቀጣጥራችሁ መጣችሁ? በር ላይ ተገናኝታችሁ ምን ካሜራ አለ እንዴ? ምን ሰላም ሰላም በሏቸው ቤተሰቦች አሉ። ሰላም እንዴት ናችሁ? ደህና ናችሁልን? አላችሁ? አይ እነስ ወራፋ በቃ እንዴ በላ ሰላም በላቸው። እንትን በር ላይ ተገናኝተን ነው። ሰላም እንዴት ናችሁ? ደህና ናችሁልን ወይ? ኤርሚ ፋሚሊ ደህና ናችሁ? አላችሁ? ሁሉ ሰላም። ዛሬ ፀሐዩ በጣም የከፋ አይደለምና ደረብ አድርጌ ነው የመጣሁት። እኔ ማታኝ አንቺም ደረብ ያያየሩ ብርድ ነገር አለ። መኪና ውስጥ ጃኬት አለ ስፖርተኛ አለኝ። ግን ቆይ አሁን ሜሪ ቀሉ ይቅርና አሁን ይኸውልሽ ወደ መጣንበት ጉዳይ እናውራ። ሁለታችሁንም የቀጠርኳችሁ ዛሬ ጀስት ሁለታችሁም የልብ ጓደኛ የምላችሁ ሰዎች ናችሁ እና የሆነ ከጀርባ የሆነ ነገር የያዛችሁብኝ ነው የመሰለኛል። እኔ ማርያምን ምንም ማውቀው ታሪክ የለም እኮ ቆይ ካንተ እኩል ነው የሰማሁት። ልጨርስና እኔ አሁን ምንም አይነት ነገር ይኸውላችሁ የማታውቁት ሰው ምንም ነገር ቢያወራ አያስከፋችሁም፣ አያስደብራችሁም። በጣም የቀረባችሁ ሰው የራሳችሁ የምትሉት ሰው ግን ትንሽ እንኳን ቂም ከያዘባችሁ ይደብራችኋል። እና እኔ አሁን እየተሰማኝ ያለው ስሜት እንደሱ አይነት ስሜት ነው። ከጀርባ የሆነ ነገር ያዛችሁብኝ የሆነ የምታውቁት ነገር እንዳለ አምናችኋል ሁለታችሁ፣ ግን መናገር አልፈለጋችሁም። እና ጀስት እኔን የጎረቤት ልጅ እንዳረጋችሁኝ አይነት ስሜት ነው እየተሰማኝ ያለው። የጎረቤት ልጅ ማለት ስጋ ቤት ውስጥ ስጋ ምግብ ሲቀርብ ጎረቤት ሲመጣ ይደበቅና ሽሮ ነው የሚወጣው። እና አሁን እነሱም እያደረጉ ያሉት ምንድነው እንደ ጎረቤት ልጅ ነው እያደረጉኝ ያሉት። ማንና ማን ነው? እናንቺ ሁለታችሁ ነው እንጂ ለማለት የፈለኩት ምንድነው ሁለታችሁ እንደምትተዋወቁ አንተም እሷ ለኔ እንደማትሆን አይነት ነገር ፊት ያሳየኝ፣ እሷም ደግሞ አንተን አትስማው አይነት ነገር ነው እያሳየችኝ ያለችው። አሁን እኔ የምፈልገው ምንድነው ከጀርባ ያለው ነገር የተደበቀው ነገር ምንድነው ማለት ንገሩኝ። እኔ ማወቅ አለብኝ። አንተ እሷን የት ነው የምታውቃት? እሷስ የት ነው የምታውቃት? ወይ የሆነ ነገር ማለት ካላስቸገርኳችሁ አንዴ እነሷን እንጣና ሁለታችሁ ታወራላችሁ። ለምን 5 ደቂቃ አውሩ፣ ችግር የለውም። ለምን አይደለም እዚሁ እንዳለ ይፍረጥረት እንጂ አሁን አንቺም አይ ችግር የለውም። እኔ እየወገንሽ ነው አይደል? ሜሪ የጠራሁሽ እኮ ዛሬ ምንድነው አንቺም ልፈርም እንዳት በቃ መሀል ላይ ገብተሽ እዚህ ጋር እንድትፈርጂ ነው ገባሽ? እሷን አሁን ይኸውልሽ እኔ እኮ ፍቅረኛ ትሆናለች ወደፊት ፕላን አለኝ ምናምን ብዬ ማስባት ልጅ ናት ገባሽ? በእንደዚህ አይነት ነገር በአንዴ መክሸፍ የለበትም አይደል? በሁለቱም ወገን እንድንሰማ ነው አንቺን የጠራሁሽ። አሁን እኔ ብቻዬን ሰምቼ ብነግርሽ እርግጠኛ ነኝ አታምኚኝም አንቺ። በቃ በስልሽ አሁን በሁለቱም ወገን ሰምተን ሁለታችንም እንድንፈርድ ነው የምፈልገው። አሁን ሁለቱም የሆነ የያዙት ነገር አለ። ሁለቱም እርግጠኛ ነኝ የሚያውቁት ነገር አለ። ዳርዳሩን ይሄዳሉ እንጂ እኮ አልነገሩንም ገባሽ? አሁን እኔ እንዲናገሩ ነው የምፈልገው። እኔ አሁን አንናገርም ካሉ የሚያስፈራው እግዚአብሔርን በጣም ነው የሚያስፈራው ፊት። በዛ ላይ የምታይበት መንገድ በጣም የተለየ ነው። እሺ ለምን ደግሞ አትነግሩኝ? በቃ ምን ተናገሩ ሳቅ ይንገሩን። ምን ችግር አለው እንዴ? እኔ ማወቅ አይጠበቅብኝም። እኔ በሁለቱም ላይፍ ውስጥ ከሌለውበት ይንገሩኝና እኔ ልውጣላቸው። ከሁለቱም ልውጣላቸው። ምንድነው እንደዛ ከሆነ የምትፈልጉት እኔ ልውጣ። ምን ኤኒዌይስ እኔ ዛሬ ወይ የምነግሩኝ ከሆነ ነገሩኝ፣ ካልሆነ የሚባል ነገር የለም። ኤርሚ ኖ ሜሪ አሁን ስልሽ አይደለም። እኔ ለምሳሌ አንቺን የሆነ ሰው ሊገልሽ እንደሚፈልግ እያወቅኩኝ ነግሬ ማላስጠነቅቅሽ ከሆነ የማን ነው ጥፋቱ? እኔ እንደ ጓደኛ መቁጠርም የለብሽም ገባሽ? አሁን እዚህ ጋር የሆነ ነገር የሚያውቁት ነገር አለ። እሱ ከሷ ጋር እንደሆነ አትፈልግም። እሷ ደግሞ እሱን አትስማው አይነት ነገር ነው እንትን ያለች። ማን ስለሆነሽ ነው እንደዛ የምትለው?
ማን ስለሆነሽ ነው? አዎ እንደዛ ነው። አንተ ደግሞ ከልምድ ከእሷ አፍ መጠበቅ ፈለክ። እኔ ስታወሪኝ ለምን ቀለል ብለሽ አወራሽኝ? ይሳቅን የነገርኩህ እኮ በቃ እዚህ ጋር ያለኝ ነገር እንዲበላሽብኝ ስለማልፈልግ ነው። አንዴ ላውራ። ቆይ አስመሰል። አንዴ ላውራ። ሜሪ ቆይ ራስህ ታውራሽ ታት የተለየ ነገር ብትነግሪኝ እንኳን እስኪ ያውሪ። አይ የተለየ ነገር ነገር ኑሮ አይደለም። በቃ ለምን እንደምደብቅ ታውቃለህ። በቃ ያ የድሮ ማንነቴ ነው። ደጋግሜ ነገርኩህ። ምንድነው የድሮ ማንነትሽ? እኛ እናውቀውም። ንገሪኝ። ልጆቹን እያፋጅሻቸው ነው። አሁን እኮ ወደ ኋላ የሚሸገሸግ ነገር የለም። አንዴ ላውራ። ጊዜ አትፍጁ። ተናገሩ። አሁን እኮ አንዴ ላውራ። አውሪያው። ኤርሚ በጣም ብዙ ሰው የሚፈልገው ሰው ነው። ባይዘው በጣም ማንም ሰው የሚመኘው ወንድ ነው። አዎ ሳልነግርሽ አላልሽ። ለዛ ነው ተመኝቼ ያገኘሁት። አዎ ግን አላገኘሽም። ገና ሀሳብ ላይ ነሽ። እሱን ነው ያለው። እና አይኖይስ ትናገር ነው ልታወራ እኮ ነው። ቆይ እንዳይ አፋፊን አለችኝ እኮ እንዴት ላውራ? አውሪ በእኔ ሀሳብሽ ወሬው ሊቀር ደፋር አውሪ። በቃ መደበቅ የፈለኩት ያ ሌላ ስለሆነ ይሄ ሌላ ስለሆነ አሁን ያለችው ፍሌ በቃ ሌላ ፍሌ ነች። ያቺኛዋ ፍሌ ደግሞ ይሳቅ ወይ ደግሞ የሚያውቃት ወይ ሲያየኝ ይሳቅ የደነገጠባት ፍሌ ደግሞ ሌላ ፍሌ ነች። የረጅም ጊዜ ኦልሞስት የረጅም አመት ታሪክ ነው እሱ። ምንድነው እናንተ ጋር የሚያነካካ ነገር ኖር አይደለም። በቃ ቀድሜ ደግሞ መናገር ነበረብኝ። አሁን ደግሞ መደባበቅ የፈለኩት ቀድሜ ያልነገርኩን ነገር ይሳቅ ጓደኛህ እንደሆነ እያወቅኩኝ ያልነገርኩን ነገር አሁን መልሼ መናገር እሱ ፊቱ ስለተቀያየረ መናገሩ ልክ መስሎ ስላልታየኝ ነው። ለብቻችን ላወራ ፈልጌ ነበር፣ አልፈለክም። ብቻዬን እነሱ ፊት ሳይሆን ወይ እሷ ፊት ወይ ይሳቅ ፊት ሳይሆን ይሳቅ ያውቀዋል። ባይሆን እሷ ፊት ደግሞ ባላወራ ደስ ይለኝ ነበር በጣም። እኔ አሁን ብቻ ባወራ እኮ አሁን ለብቻ ማውራት ያልፈለኩበት ምክንያት ሜሪ ቆይ እኔ ለብቻችን እንድናወራ ያልፈለኩበት ምክንያት አንቺ የሆነ ነገር ፈጥረሽ እንኳን ብታወሪ እሱ ፊት ለፊቴ ካለ እውነታውን ስለሚያውቅ ይጋፈጥሻል። ገባሽ? ለምን ፈጥራለሁ ከዚህ በኋላ ምን ያስዋሸኛል? ለምን እንዴ እኔ እስከዛሬ ዋሽቻ አውቃለሁ በነበረን ጊዜ? ከዚህኛው ነው ማለት ይኸውልሽ ምን እምነትን ማለት ነው ሙሉ እምነትን አንድ ውሸት እንትን ትሏለች ታፈርሷለች። አንተ እንዳለ ማጣት ካረኩት ጥረት ነው በቃ ማጣት ስለማልፈልግ ነው እኮ አለማጣት እኮ ይሄ ነገር ብታ ከመጀመሪያ ጀምሮ ያን ያህል ህልም ላይ ኖረን ይችላል። የዚህን ያህል መንገድ ላንጓዝ እንችላለን። በቃ አንተን ማጣት አልፈልግም። በድሮ ማንነቴ ድሮ ባጠፋው ጥፋት አንተን ማጣት አልፈልግም። ከተረዳኸኝ? ይሄ ደግሞ በቃ ከፍቅሬ የተነሳ ነው እንጂ ላንተ ጥላቻው ነሮኝ ወይ ለነሱ ክብር ሳይኖረኝ ቀርቶ ምናምን አይደለም። በድፍረት እኮ አይኔን በጨዋ ጥቤ የመጣሁት እኮ አንተን ስለምፈልግህ ነው እንጂ ስራዬን ስለማላቅ አይደለም፣ ወይ ፈጣጣሁኛ አይደለም። ግን መጋፈጥ የምችለውን ነገር መጋፈጥ እችላለሁ። እሷ የምትነግረኝ ሁሌ አንድ የሞኝ ዘፈን ሁሉ ጊዜ አበባዬ ነው። ከመጀመሪያው ጀምሮ የምታወራው ነው የምታወራው ይሳቅ ማር ኖ በቃ እኔ እሄዳለሁ አልችልም። ቆይ ሜሪ እንዴ ኖ በቃ ምንም የምትነግረን ነገር የለም እኮ። እሱ ችግር የለም ጭቤ አይደለም የምትወረውረው እኮ። በቃ ደከመን። አንድ አይነት ወሬ ልሰማ አልችልም። በቃ ደከመን። አሁን እሱ የሚፈልገው ምን ነገር ስታረግ እንዳያስካት ምንድነው ያለው ነገር ፍርጥጥ አድርጎ እንጂ ያለፈ ወሬ ዝም ብሎ የተጋገመ መስማት አይፈልግም። አጭራማት ምን ነገር በቃ ያለውን ነገር የምታውቀውን ነገር ተናገር። እየጠበቅንሽ ነው ነገራቸውና አይደለም በቃ እኔ ኤርሚ እንድታቅልኝ የሚፈልገው ነገር ያ የድሮ ማን አሁን ያቺ ፍሌ አይደለሁም። በቃ ምንም ነገር ስማ፣ ምንም ነገር እወቅ፣ ምንም ነገር ይፈጠር ያቺ ፍሌ እኔ አይደለሁም። በቃ እኮ ያ ነገር ምንድነው ማለት በፊት የነበረችው ፍሌ ምንድናት? ወንጀለኛ ናት። አልገባኝም እኮ እኔ ግራ አጋባችሁኝ እኮ እኔ ምን እኮ አሁን እኔ ልግፋልሽ ከይሳቅ ጋር ምን ሪሌሽንሺፕ ነበረሽ ነው አይደለም? እና ምንድነው የበፊቱ አየህ ይሳቅ እንደማያደርግ ነግሬሃለሁ። ይሄን ነገር ቴንክ ዩ ሌላ ነገር ይሳቅ በእግዚአብሔር በቃ አልገባኝም። እሱንም ጠርጥሮ ነበረ። እና አልናገርም አላችሁ እኮ የሆነ ያለው ነገር እኮ ሁለታችሁም ዝም አባባላችሁ በመሀላችሁ የሆነ ነገር እንዳለ ነው የሚመስለው እኮ። አልገባ እሱንም ጠርጥረህ ነበረ። የፈለገ ቢሆን እሱን ጠርጥራለህ። ጥያቄ መጠየቅ መጠርጠር አይደለም አንተ እንዴ ያማል። ለምን ማትናገር? አልገባኝም። የተደበቀ ነገር ካለ ግልጽ እንዲሆን እየጠየቅኩኝ ነው ያለው። በቃ ልትናገር አልቻለችም። ይቅርታ እያለችው ነው ኤርሚያስ። እስካሁን መናገር አልፈለገችም። ቢያንስ አንተ ነገርንና አንተ ምን ማለት ይቅርታ ለማለት እኮ የሆነ ነገር ማውራት እኮ አለ አይደል? ይቅርታ ለማለት ያጠፋችሁን ጥፋት ለማራ ምን ደከመኝ። በቃ ንገሪያቸውና እንበተን ማለት በዚህ ደረጃ ለምን ይጨንቅሻል እንዴ? ለምን አይጨንቀኝም? ቀድሜ ያልተናገርኩት ነገር እኮ ነው እንዴ። ያለፈ ነገር እንደሆነ እኮ አውቃለሁ እኮ። ግን በቃ ቀድሜ መናገር የነበረብኝ ነገር ነው። አውቃለሁ ጓደኛሞች እንደሆናችሁ እያወቅኩኝ መናገር ነበረብኝ። ያን ያልተናገርኩትን ነገር አሁን ካሜራ ፊት ሲወጣ መናገረው ለምን በቃ ታስደህም ተናገር። ይሳቅ ለምን ነገር እንኳን አንዳንዴ ተረዷት። በቃ ተው። ሲቀጥል ስንት ጊዜ ማለት
ኧረ ረጅም ጊዜ ብሏል። 2 አመት ምናምን ያልፋቸው መሰለኝ። ረጅም ጊዜ ነገር ያገነነች ነው። ኧረ 4 ወር ይሆናል። 4 ወር ግን ሲያወራት እኔ እናንተ አናውቅም እንዴ? እና ያልተረጋገጠ ነገር ምንድነው? እና በ2 ወር ለውጥ ውስጥ ነው ቼንጅ ያደረግሽው? ምንድነው ቼንጅ ያደረገችው? አልገባኝም። 2 ወር ውስጥ ነበር። ምንድነው? አንቺ በጣም ተለውጠሻል። በ2 ወር ውስጥ ነው እሱን እያልሽው እንዴ? ለምን በወር ውስጥ ለምን አይሆንም እንዴ? ማንነት እኮ በአንድ ሰዓት ውስጥ የሚቀየር ነገር ነው። ያ ማንነትሽ ነው በአንድ ሰዓት ውስጥ የሚቀየረው እንዴ? ለምን አይቀየርም? ለ2 አመት እንደዛ ስታሰቃየው የነበረውን ወንድሜን እንደዛ የነበረው ማንን? ለ2 አመት ማለት አልገባኝም። እሱንም እየነገርኩሽ ቆመሻላ። ጉልበት እንኳን አይከድሽማ። በቃ ልጅነት ነው እሱ። በየቀኑ ያመጣሽ ስቀያይርበት የነበሩት ወንዶችስ እንዴ? ጓደኞቼ ወንዶች ናቸው በብዛት እንዴ? በየቀኑ ስልክሽ ላይ የተያዙት ፋይሎች የምትላላኪያቸው የልብ ቅርጾች ምን ነበሩ? እነሱ ጌሞች ነበሩ። በቃ እኔ እሱ ጋር ፍቅር አልነበረኝም። የዛሬ 2 አመት ነው አንቺ ልጅ የነበርሽው። በቃ እሱ ጋር ፍቅር አልነበረኝም። እሱማ ፍቅር አውሮት ነበር። አልጋ ላይ ተጋድመሽ ስትነሽ ምንም አይመስለውም ነበር። ፍቅር አውሮት ነበር። እሱ ነው ብገልሽ ደስ ይለኝ ነበር እኮ ወንድሜ ስለነበር ገባሽ? ግን አንቺን ጎዳው ማለት እሱንም ጭምር የጎዳው ሰው ነኝ። ዳሬ ተንቀሳቀሽ ምናት መንገት ገባሽ? ተረዳሽኝ አይደለ? አንቺን ምንም ነገር ባደርግ ማለት ነው አንቺን ምንም ባደርግ እሱ ላይ ፍቅር ነበረ። እሱ ነው የሚጎዳው። ለዛ ነበር ዝም እያልኩሽ የነበርኩት። በጨው አጥበሽ አይደለም በመርዝ አጥበሽ ነው የመጣሽው አሁን ኤርሚ ጋር እኔ በቃ አችኛዋን አይደለም ይሳቅ። ለምን አትረዳኝም? ከተለያያችሁ እኮ 6 ወር ሆነ። በ2 ወር እረፍት ውስጥ ነው በጣም ራስሽን አጽድተሽ የመጣሽ። እሱ ነው እኔ ጋር 2 አመት ስትጨማለቅ የነበረው እኔ እሱ ጋር ነበር። ቆይ እኔን አልነበርኩም አይደለም በቃላት እየደለልሽ ነበር። በቃ ይሳቅ ቆይ እንደዛ ስትይ ነበረ ሰው አንተን አመሰግናለሁ ጠርጥረኝ ስለነበረ እኔ ልሂድ በቃ ያማል እንደኛ ነው። እኔ ይሄንን እውነታ እንድታወሩ ነው የፈለኩት እኮ እኔ መስማት የፈለኩት ይሄን አይደል? በሱም ቦታ እኮ እዚህ ነገር በጣም ነው ማፍረው። በዛ ላይ ደግሞ ማፍረው ደግሞ ማለት ነው ምንም አይመስልሽም። ያን ሁሉ ሳስታውስሽ ፍሌ ህዝብ ነበር ቁጭ ብሎ ሲለምን የነበረው ትቅርብህ እያለ ምንም አይመስለው ነበር። ታስታውሻለሽ? ትስቂብ ነበር ሁላ የፈለጋችሁትን ነገሩት ከኔ አንድ እርምጃ አይርቃትም እያልሽ ነበር። እንዴት እንደሚያፈቅርሽ ስለምታውቂ ማለት ነው። ግን አንቺ ጨካኝ ነሽ፣ አረመኔ፣ አስመሳይ፣ ሌባ። ቆይ ቆይ ሜሪ ቆይ አንዴ በእናትሽ ፍሌ እውነት ነው ሳስ ደረሰብኝ ልጅ እውነት ነው ወይ ንገረኝ። እኔ ማወቅ ፈልጋለሁ። እኔ ልጅ እናንተን ሰላም ላደርግ መስሎኝ ከሱ ጋር እንዴት አልገባኝ። በቃ እኔ በቃ ልጅነት ነበረብኝ። በቃ አላፈቅረውም ነበር። አመሰግናለሁ። እሺ አንተ ኤርሚ ተረኛ ሜዳው ይሄውና አንተ ልቀቂው እንዳትነኪው ይሳቅ። እሱ ነው ምንድነው ትርጉም የሚለው ነገር አለ። ምን እኔ ይሄን ማወቅ የፈለኩት ይሄንን አይደል እንዴ? ነው ያልገባኝ እኮ ነግሬዋለሁ፣ ግን ትንሽ ስለተበሳጨ ነው። አንቺ አታፍሪም እንዴ? አሁንም አታፍሪም ወይ? ሜሪ እንኳን አትረጂም። ሴት ልጅ አይደለሽ እንዴ? በቃ ልጅነት ነው። ማይሆኑ ጓደኞች አይደለም እኔ ማወቅ የለብኝም ማወቅ ነበረብህ። እንዴት ነው የምነግርህ? እንደዛ አይነት ነገር ያሳፍራል እኮ። ለምን እናገራለሁ እንዴ? እንዴት ነው የሚያሳፍረው እንዴ? ላይፍ እኮ ነው። ከዚህ በኋላ ላይፍ እኮ ነው ያለን አይደል እንዴ? እኮ በቃ ለቀስ ብዬ ልነግርህ ነበር። በእንደዛ አይነት መንገድ አልነበረም። አቦ እንደዚህ ምክንያት አይሆንም። በእናትሽ ሳይ ያንስሻል። ማንም ሰው አያባብልሽ። ማንም አንቺ አታፍሪም እንዴ? አታፍሪም ወይ? ኤርሚና በእናትሽ በቃ በእግዚአብሔር እሻው ሂጂ። በቃ ሂጂ። በቃ ሂጂ። አንቺ እንኳን ተረጂ። አንቺ ለነኪኝ ነኝ። እሺ አንቺ እንኳን ተረጂ። አልረዳሽም። ዞር በይ ሂጂ። እኮ ነው እያልኩሽ ያለሁት። ልክም ነገር ሳይለኝ አልሄድም። ከዚህ በላይ ምን ያርግሽ? እኔ ማየት አልፈልግም።
ሂጂ በእናትሽ ዞር በይ። አልገባኝም። ልጁን ሰይጣን ውስጥ አትክታችሁ በቃ። እሺ ቢያንስ አንቺ እንኳን ተረጂኝ። ሴት ልጅ አይደለሽ። በቃ ሂጂልኝ አልፈልግም። ሜሪ በእናትሽ በቃ ሜሪ በቃ እኔ መጣት አልፈልግም። ተረጂኝ እባክሽ ሜሪ። ሳልገላት አባሪልኝ። እኔ እገላታለሁ። እኔ ትንሽ ቆይ ይገላል። በቃ እንዴ ግደለኝ። በቃ አልፈልግም። እኔ ያቺ ሌላ አለኝ። በቃ ይቅርታሽ። ሂጂልኝ አልኩሽ አይደል? ሂጂልኝ። ጾስ ታትክታችሁ ልጁን በቃ እኔ መጣታለሁ። አልፈልግም ያንቺን ይቅርታ። ይኸውልሽ የማልፈልገውን ነገር እንዳደርግ እንዳታስገድጂኝ አልፈልግም። ሜሪ ነኝ። ኧረ በእናትሽ 2 ዓመት ሙሉ ሰው ላይ አዝገሽ እዚህ ልትቀጥይስ በእናትሽ ወደዛ ሂጂ። ተረጋጋሽ። አሁን ይሳቅ ነው የጨነቀኝ። እግዚአብሔርን ይሳቅ ነው በጣም ተናገር። ትክክል ነው ገባህ? እኔ ነግሬሃለሁ። ይሳቅ አይሳሳትም ብያለሁ። ይሳቅ እንደዚህ በጓደኛው ላይ የሚያረግ ሰው አይደለም። ሜሪ አሁን ኧረ እኔ እሺ በቃ